ሰላም ሰላም ውድ ቤተሰቦቼ ጓደኞቼ እንደዚሁም ተከታታዮቼ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። በቅድሚያ ሀገራችንን ሰላም ያርግልን። ባለፈው ቪዲዮ ላይ ሳምንታዊ እቅድ እንዴት እንደምንሰራ እያየን ነበር ማለት ነው። ያው በዋናነት በሀገራችን ውስጥ ያሉ መምህራኖች የሚጠቀሙበት ወይም የሚሰሩት የእለት ተእለት ተግባራቸውን የሚያቅዱበት ፎርም ነው ሳምንታዊ እቅድ ማለት ነው። የሳምንቱን እቅድ የምናወጣበት ፎርም ነው። እዛ ላይ ያሉትን ነጥቦች አንስተን ነበረ። ስለዚህ አመሰግናለሁ። ብዙ ሰዎች ኮሜንት ላይ እንደዚሁም በውስጥ መስመርም እየደወላችሁ ያለውን ነገር አውርተናል ማለት ነው። እንደዚሁም ደግሞ ቪዲዮውንም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ያደረጋችሁትን በሙሉ ሳላመሰግን አላልፍም። ዛሬ ደግሞ ያዘጋጀሁላችሁ አመታዊ እቅድ ነው። አመታዊ እቅድ እንዴት እንሰራለን? እንግዲህ ያው በመምህርነት ሙያ ላይ ያሉ መምህራኖች ወይም ባለሙያዎች በደንብ ያውቁታል ብዬ አስባለሁ። ያው በትምህርቱ ዘርፍ ማለት ነው አመታዊ እቅድ ምን ማለት ነው የሚለው ለብዙ ሰዎች በጣም ያው ስለሚተገብሩበት ቀላል ይመስለኛል። ስለዚህ አመቱን ከፋፍለን አንድ አመት የሚባለውን 9 ወራቶችን ከፋፍለን ለትምህርቶቹ ወይም ለመጽሐፉ ለሚወስደው ክሬዲት ወይንም ለሚወስደው የፔሪድ ብዛት ከፋፍለን የምናስቀምጥበት የትምህርት ዝግጅት ስርዓት ነው ማለት ነው። ስለዚህ ይሄ አመታዊ እቅድ እንዴት እንደሚዘጋጅ አንዳንድ ተቋማት መምህራኖቹ ራሳቸው ፎርም እንዲያዘጋጁ ያዛሉ። አንዳንድ ቦታ ደግሞ ተቋሙ ራሱ ፎርሙን አዘጋጅቶ የሚሰጥበትም አካባቢ ይኖራል ማለት ነው። ስለዚህ እኔ ያው ለትምህርት ቤቱ አዲስ ነኝ። ሌላ ቦታ ብሰራም በአጋጣሚ ነው የገባሁበት ትምህርት ቤት 8ኛ ክፍል አዲስ እየጀመረ ስለሆነ አመታዊ እቅድ አሁን አይደለም የሚሰራው ግንቦትና ሰኔ ላይ ነው የሚሰራው። ያው ነገር ግን አሁን እየጀመረ ስለሆነ እኔ እንዲሰራ ታዝዣለሁ ማለት ነው። ፎርሙንም ያዘጋጀሁት እኔ ነኝ እንደምታዩት ማለት ነው። እንደውም አልጨረስኩትም ያላለቁ ነገሮች አሉ። እዚህ ላይ አንዳንድ ነገሮችን እናንሳ ማለት ነው። እስኪ ይሄ ተደራሽ እንዲሆንላቸው የሚፈልጉ ዘመዶች አሉ፣ ቤተሰቦች አሉ። ለነሱ ተደራሽ እንዲሆን ሼር አድርጉላቸው ማለት ነው። እንዲሁም ሰብስክራይብ፣ ኮሜንት ላይ ያላችሁን ሀሳብ እንደዚሁም ላይክ እያደረጋችሁ እንቀጥላለን ማለት ነው። ኢንሻአላህ ብዙ ጥቅም ሊኖረው ይችላል ለኔ እንደዚሁም ደግሞ ይህንን ለማያውቁ ወይም የተወሰነ አዲስ ገቢዎችም ካሉ ለእነሱም ጥሩ ስለሚሆን ሼር አድርጉላቸው ማለት ነው በተለያዩ ሚዲያዎች ላይ። ስለዚህ ቀጥታ ወደ ፎርሙ እዘጋጃለሁ። ትናንትና ነው ፕሪንት ያደረኩት ማለት ነው። እንደውም አላለቀም። እስኪ ስለዚህ ጉዳይ የተወሰነ እንበላችሁ ማለት ነው። መጀመሪያ ፎርሙ ሲዘጋጅ እንግዲህ የራሱን የሆነ ምን አለው ማለት ነው ስትራክቸር አለው። እኔ በታሳቢነት ስትራክቸሩ ይሄ ነው ብዬ ያው ጽሁፎችን ከማስገባቴ በፊት ፎርሙን አሳይቼ ያው ጥሩ ነው ብለውኝ መስራት ጀምሬያለሁ ማለት ነው። መጀመሪያ ላይ የሚቀመጠው የተቋሙ ስም እዚች ጋር ትቀመጣለች ማለት ነው። ስኩል ኔም ያው ተቋሙን እዚች ጋር አስቀምጫለሁ። ከዛ ቲቸር ኔም የራሴን ስም እንደዚሁም ደግሞ የመምህራን ስም እዚች ጋር እናስቀምጣለን። ግሬድ እንግዲህ ስንተኛ ክፍል እንደሚማሩ ግሬዱ እናስቀምጣለን። ሰብጀክት ምን እንደሚማሩ ጀነራል ሳይንስ ነው ማስተምረው እሱንም እንደዚሁ አስቀምጫለሁ ማለት ነው። በቀኝ በኩል ስትሄዱ ይር ዓመተ ምህረቱ እዚች ጋር ትቀመጣለች። ነምበር ኦፍ ፔሪድ ማለት በአመት ውስጥ ስንት ክላስ እንደምታስተምረው ይሄን ሰብጀክት ነምበር ኦፍ ፔሪድ አለ ማለት ነው። እዚች ጋር ትቀመጣለች። ነምበር ኦፍ ዊክ ማለት አመት ውስጥ ያሉ ሳምንታቶች እንደዚሁ እዚች ጋር ትቀመጣለች ማለት ነው። ሶ እንደዚህ ዲቴይል ይቀመጣል። ይሄ ማለት ለማወቅ ወይንም ለመተንተን ይሄን መጽሐፉን ለአመት ለመከፋፈል በጣም ምቹ ይሆናል ማለት ነው። እንደዚሁም ሱፐርቪዥን ላይ ያሉት ነገሮች እንደዚህ አይነት ነገሮች መሞላት እንዳለባቸው ያዛሉ ማለት ነው። ከዛ በመቀጠል የመጀመሪያው ኮሉመን እንግዲህ በኮሉመንና በሮ የተከፋፈለ ነው እንደምታዩት ማለት ነው። የመጀመሪያው ኮሉመን ምንድነው? ሰሚስተር ይለናል ማለት ነው። አመቱን ለሁለት እንከፍለዋለን። የመጀመሪያ መንፈቅ አመት እና የሁለተኛ መንፈቅ አመት ማለት ነው። እዚህ ጋር እንደምታያቸው ያው 9 ወራት ናቸው። እነዚህን 9 ወራት እንደገና ለሁለት ስንከፍለው 4 ወር አንዱ ሚድ ኤግዛም እንደዚሁ ሪቪዥን እንደዚሁም ደግሞ ብሬክ ሊሆን ስለሚችል 4 ወር ይሆናል ማለት ነው። የመጀመሪያው ሴሚስተር 4 የሁለተኛው ሴሚስተር 4 ስለዚህ ሴሚስተር 1 ሴሚስተር 2 ብለን መጀመሪያ ሴሚስተር እንከፍላለን። ከዛ ቀጥሎ ያለው ፎርሙላ መንዝ ነው፣ ወራቶች ናቸው። እነዚህ ወራቶች እዚች ጋር ይቀመጣሉ። ሴፕቴምበር፣ ኦክቶበር እያለ እንደዚሁ ይቀመጣል ማለት ነው። ሁሉም ትጽፏቸዋላችሁ። ከዛ በመቀጠል ዴት ነው። ዴት ማለት እንግዲህ ቀናቶቹ ናቸው። እነዚህ እያንዳንዶቹ ወራቶች በቀን ይከፋፈላሉ ማለት ነው። ያ ማለት በሳምንት ከከፋፈልናቸው በኋላ እነዚህ ሳምንቶች እንደገና
ከስንት እስከ ስንት ቀን ነው የሚለውን እናስቀምጣለን ማለት ነው። ስለዚህ 4 ወራቶች አራት ሳምንቶች አሉት አንድ ወራት። ለምሳሌ ሴፕቴምበር ዊክ 1 ዊክ 2 ዊክ 3 እና ዊክ 4 አለ። ዊክ 1 ከስንት እስከ ስንት ነው የሚለው እዚች ጋር ተቀምጧል ማለት ነው። ዊክ 1 ከቀን 5 እስከ ቀን 10፣ ዊክ 2 እንደዚሁ ደግሞ ከቀን 12 እስከ ቀን 17። ይሄ የመስከረም ወራቶች ታስታውሱታላችሁ። እንደዚህ ነው የሚሆነው። ከዛ በመቀጠል ዊኮችን አየን፣ 4 ሳምንቶች አሉት። ከዛ ፔጅ ነው እዚች ጋር ነው ዋናው። አሁን አብዛኛው ሰው ክፍት እያደረገ ነው የሚሰጠው ማለት ነው። በአንድ ሳምንት ውስጥ የምናስተምረው የመጽሐፉ ፓርት ይቀመጣል ማለት ነው። ከዚህ ገጽ እስከዚህ ገጽ። ለምሳሌ የመጀመሪያው ሳምንት ላይ ከገጽ 1 እስከ ገጽ 6 ይላል። ይህንን እንዴት ነው ያገኘሁት? መጽሐፉን ለሁለት ከፈልኩት። እነዚህ ለሁለት የተከፈሉትን መጽሐፎች እንደገና ደግሞ ለስንት ከፈልኳቸው ማለት ነው? ለ4 ወራት። እነዚህ ለ4 ወራት የተከፈሉትን እንደገና ደግሞ ለሳምንቶች ከፋፍዬ እነዚህን ሳምንቶች ደግሞ በየክላሱ ሊፈጅብኝ የሚችለውን ዊክ ማለት ነው በየሳምንቱ ሊፈጅብኝ የሚችለውን ሳስቀምጥ መጽሐፉን ስከፋፍለው ከገጽ 1 እስከ ገጽ 6 ድረስ ያለውን ለመጀመሪያው ሳምንት መጣልኝ ማለት ነው። ስለዚህ ከ1 እስከ 6፣ ሁለተኛው ሳምንት ደግሞ ከ6 ገጽ እስከ 10 ገጽ፣ ሶስተኛው ገጽ ከ10 እስከ 15 ገጽ ማለት ነው ይሆናል ማለት ነው። ስለዚህ ይሄንን ይመስላል ነው። ከዛ በመቀጠል ፔጁን እንደዚህ ካየን በኋላ ቀጣይ ያለው ምንድነው? ኮንተንት ወይም ሰብ ቶፒክ ነው። ሰብ ኮንተንት ነው። እነዚህ የሚቀመጡት በዋናነት ምኑ ነው ማለት ነው? እናንተ የምታስተምሯቸው የመጽሐፉ ርዕሶች ናቸው ማለት ነው። እነዚህን ርዕሶች በዚህ መሰረት እዚች ጋር እናስቀምጣለን ማለት ነው። እንቀጥላለን። ከዛ እነዚህ ኮንተንት ወይም ሰብ ቶፒክ ሰብ ኮንተንት የሚሉት ማለት ነው። እነዚህን እንግዲህ በዚህ በገጹ መሰረት ያሉትን ርዕሶች ከየትኛው ርዕስ እስከ የትኛው ርዕስ ነው በመጀመሪያው ሳምንት የሚሸፍነው የሚለውን እነዚህ ነገሮች ይቀመጣሉ ማለት ነው። ለምሳሌ አብዛኛውን ጊዜ ከኢንትሮዳክሽን የተወሰነ ሂደን እንደገና ርዕስ ይኖራል ማለት ነው። ከገጽ አንድ ላይ ያለው ርዕስ ገጽ 1 ላይ ያለው ርዕስ እስከ 6 ገጽ ወይንም 6ኛው ገጽ ላይ ያለው ርዕስ ድረስ በዚህ ሳምንት ውስጥ በመካከል ያለውን እሸፍናለሁ ማለት ነው። ስለዚህ ኮንተንቱ ከዚህ እስከዚህ ቢሆን ይመረጣል ማለት ነው። ምክንያቱም ለሱፐርቪዥን ይመቻል፣ እናንተም ለመስራት ይመቻቸዋል። ብዙ ጥቅሞች አሉት ማለት ነው። አንዳንድ ቦታ ላይ የሆነ አንድ ርዕስ እንጽፍና በቃ ይሄን ወደፊት ነው ወደ ኋላ ነው ወይስ መካከል ላይ ነው የሚለውን ነው ማለት ነው። ስለዚህ ይሄ ነው ማለት ነው። አብዛኛውን ጊዜ እንደዚህ አይነት ነገሮች ይገባሉ ማለት ነው። ርዕሶቹ የሚቀመጡት ምን ተብሎ ነው? ከዚህ ገጽ እስከዚህ ገጽ ብሎ ይቀመጣል ማለት ነው። እንደዚሁም ደግሞ ወደ ታች ስትመጡ ሁሉም እንደዚሁ ናቸው። ለምሳሌ ያክል ከገጽ 12 እስከ ገጽ 17 ያለው የኔ ማለት ነው። ከቀን 12 እስከ ቀን 17 ያለው፣ ከገጹ ደግሞ 6 እስከ 10 ያለው ፊዚካል ኳንቲቲስ ኤንድ ሳይንቲፊክ ሜዠርመንትስ እስከ ሜዠሪንግ ፊዚካል ኳንቲቲስ እስከሚለው ድረስ ያለውን ርዕስ በዚህ ሳምንት ውስጥ እጨርሳለሁ ማለት ነው። በዚህ ሳምንት ውስጥ ያለኝ ክላስ ቆጥሬ መጨረስ አለብኝ ማለት ነው። ይሄንን ይመስላል በኮንተንትና ሰብ ኮንተንት ስር ያለው። ከዛ በመቀጠል ጀነራል ኦብጀክቲቭ ነው። ይሄ ጀነራል ኦብጀክቲቭ ማለት ተማሪዎች ከዚህ ርዕስ ወይንም ከዚህ እናንተ ከምታስተምሩት በሳምንት ውስጥ ከምታስተምሩት ርዕስ ውስጥ ሊያገኙት የሚገባው ቁም ነገር ወይንም ፍሬ ነገር ኦብጀክቲቭ ነው ማለት ነው። እነሱን እዚሽ ጋር እንጽፋለን ማለት ነው። ዘ ስቱደንትስ ዊል ቢ ኤብል ቱ፣ ያ ማለት ተማሪዎቹ ይህንን ርዕስ ከጨረሱ በኋላ ይህን ሳምንት ከሸፈኑ በኋላ ሊያገኙት ወይም ሊያውቁት የሚገባውን ፖይንት ምን እንላለን ማለት ነው። እዚች ጋር ጀነራል ኦብጀክቲቭ ላይ እናስቀምጣለን ማለት ነው። ጀነራል ኦብጀክቲቭ ላይ እናስቀምጣለን ማለት ነው። ከዛ በመቀጠል ቲቺንግ ሜቶዶሎጂ ነው። ሁሉም ጋር ተመሳሳይ ስለሆነ ቲቺንግ ሜቶዶሎጂ ነው። ይህ ቲቺንግ ሜቶዶሎጂ ደግሞ የምንለው የማስተማሪያ ምንድነው? ስነ ዘዴ ነው። የማስተማሪያ ስነ ዘዴ ነው። የማስተማሪያ ስነ ዘዴ ማለት ትምህርቱን ለተማሪዎቹ ፎርዋርድ ወይም በምንሰጥበት ሰዓት የምንጠቀምበት ሜተድ ነው። አብዛኛውን ጊዜ ገለጻ ነው። ያው ማንኛውም መምህር ኖት ያጽፋል፣ ከዛ ገለጻ ያደርጋል ማለት ነው። አብዛኛው ጊዜ በተለይ የሩራል ኤሪያ አካባቢ ላይ ኖት መጻፍ ከዛ ገለጻ ነው ማለት ነው። ስለዚህ ስላልጨረስኩት ነው ቲቺንግ ሜቶዶሎጂ የምንለዋለሁ በገለጻ መልክ ብዬ አስቀምጠዋለሁ ማለት ነው። እንደዚሁም ሌሎች ሜቶዶሎጂዎችን የምጠቀም ከሆነ እነሱን አስቀምጣለሁ ማለት ነው። ከዛ በመቀጠል ኢንስትራክሽናል ሚዲያ ነው።
ይሄ ደግሞ መርጃ መሳሪያ ማለት ነው። እንግዲህ በማስተምርበት ሰዓት ከመጽሐፉ ውጭ ወይም ከቴክስቱ መጽሐፍ ውጭ ተማሪዎችን ሊያግዝ የሚችል ወይንም ስዕላዊ እውቀት አእምሯቸው ውስጥ ሊቀር የሚችል እውቀት ሊያሳይልን ወይም ሊያግዛቸው የሚችል መሳሪያ እዚች ጋር እንጠቀማለን ማለት ነው። ተቋሙ ሊያዘጋጅ ይችላል ወይም እናንተ ያዘጋጃችሁት ይችላል። ብቻ ስዕላዊ እውቀት ምንድነው የሚባለው? ኢሜጅ ቪወር ወይንም ኢሜጅ የሚፈጥር አእምሯቸው ውስጥ በስዕል መልክ ሊቀር የሚችል የእውቀቱ ዘርፎችን የምናሳይበት ምንድነው ማለት ነው መርጃ መሳሪያ እዚች ጋር እናስቀምጣለን። ኢንስትራክሽናል ሚዲያ ብለን እንጠራዋለን ማለት ነው። ይሄ ከዛ በመቀጠል እንደዚሁም ኢቫሉዌሽን ነው። እዚች ጋር ኢቫሉዌሽን ማለት ምንድነው ማለት ነው? ኢቫሉዌሽን የምንለው ተማሪዎቹን ይሄን ለሰን ወይም ይሄን ኮንተንት ይሄን ሳምንት ከተማሩ በኋላ ኢቫሉዌት ይደረጋሉ፣ ይመዘናሉ ማለት ነው። ስለዚህ መመዘኛ መሳሪያዎች ወይም መመዘኛ ሜቶዶችን እዚች ጋር እናስቀምጣለን ማለት ነው። ስለዚህ አብዛኛው ጊዜ ቴስት ሊሆን ይችላል ወይንም ደግሞ እንደዚህ ክላስ ወርክ ሊሰጥ ይችላል፣ አሳይመንት ሊሰጥ ይችላል፣ ግሩፕ ወርክ ሊሰጡ ይችላሉ፣ የቃል ጥያቄ ሊሆን ይችላል። ብቻ ተማሪዎቹ በየትምህርቱ በሚማሩበት ሰዓት መጨረሻ ላይ ይመዘናሉ። ስለዚህ መመዘኛ ሜቶዶችን እዚች ጋር ኢቫሉዌሽን ላይ እናስቀምጣለን ማለት ነው። ስለዚህ እነዚህ ኮለመኖች ይሄንን ይዘዋል። ቀጥታ ሁሉንም ከሞላን በኋላ በደንብ አድርገን ማለት ነው ያው ይቀጥላል። እዚች ጋር ምን ትላለች? ሚድ ኤግዛም ደረሰ ማለት ነው። እንግዲህ ሚድ ኤግዛም ላይ ያው እዚች ጋር በስተት ነው ይሄ የተጻፈው፣ ይቀየራል ማለት ነው ወረቀቱ። እዚች ባዶ ነው የምትሆነው ማለት ነው። ወይም ሚድ ኤግዛም ላይ የሚሰራው ምንድነው ማለት ነው? ባዶ ነው የሚሆነው ማለት ነው። ወይንም ደግሞ ሚድ ኤግዛም ላይ ያሉትን ነገሮች እዚች ጋር ማስገባት ይቻላል። ከዛ በመቀጠል እንደዚሁ እያልን እንቀጥላለን። ሌሎችም ነገሮች ይሞላሉ ማለት ነው። አንድ አይነት ነው። ሁለተኛው ሴሚስተር ከመጀመሩ በፊት ሪቪዥን 1 ሳምንት አለ፣ ፋይናል ኤግዛም 1 ሳምንት፣ ከዛ ብሬክ 1 ሳምንት አለ። እነዚህ 3 ሳምንቶች እንግዲህ በተከታታይ ያው የትምህርት ጊዜ ስላልሆኑ ክፍትም ቢሆን ችግር የለውም ማለት ነው። እቅድ ውስጥ አይገቡም ወይም የትምህርት ሳምንት ብለን አንጠራቸውም ማለት ነው። ርዕስ አንጽፍባቸውም። ከዛ በመቀጠል የሁለተኛው ሴሚስተር ሚድ ኤግዛም 1 ሳምንት አለ። ይህም እንደዚሁ ባዶ ነው የሚሆነው ማለት ነው፣ የትምህርት ሰዓት ስላልሆነ ማለት ነው። ከዛ በመቀጠል የመጨረሻው ላይ ሪቪዥን እና እንደዚሁም ደግሞ ፋይናል ኤግዛም አለ ማለት ነው። ይሄንን በምናደርግበት ሰዓት ምን ይሆናል ማለት ነው? ክፍት ይሆናል ማለት ነው። የትምህርት ሰዓት ስላልሆነ ክፍት እናደርገዋለን ማለት ነው። ከዛ መጨረሻ ላይ እነዚህን ነገሮች እንሞላለን። ፕሪፔርድ ባይ እንግዲህ ይህንን እቅድ ያዘጋጀው ሰው ፊርማውና ቀኑን ያስቀምጣል። የዲፓርትመንቱ ኃላፊ እንደዚሁም ፊርማውና ቀኑን ያስቀምጣል። እንደዚሁም የትምህርት ቤቱ ርዕሰ መምህር ወይም ተወካይ እዚች ጋር ያስቀምጦ ማህተም ተመቶ ይቀመጣል ማለት ነው። ይህን ይመስላል ዘመዶቼ። ያው የተወሰነ ፈጠን ያለ ቪዲዮ ነው። ያለውን ነገር ሀሳባቸውን በኮሜንት ላይ አስቀምጡኝ። ለሌሎችም እንዲደርስ ሼር አድርጉት ማለት ነው። ይህን ይመስላል።